بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم من 40 حديث ቁጥር 3 ከአቢ አብዱራህማን አብዱላህ ብን ዑመር ብን አልኸጣብ መልካም ስራቸውን አላህ ይወደድላቸውና የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ አሉ። እስልምና በአምስት መሰረቶች ላይ የተገነባ ነው አሉ። ከአላህ በስተቀር በእውነት የሚገዙት አምላክ እንደሌለና ሙሐመድም የአላህ መልእክተኛ በመሆናቸው መመስከር፣ ሶላትን ወቅቱን ጠብቆ መስገድ፣ ዘካ መስጠት፣ የሐጅ ጉዞ ማድረግ እንዲሁም የረመዷን ጾም መጾም ናቸው። ቡኻሪና ሙስሊም ዘግበውታል። እዚሁ ሐዲስ ቁጥር 4 ከአቢ አብዱራህማን አብዱላህ ብን መስዑድ ረዲየላሁ ዐንሁ እንደተወራው እውነተኛና እውነትን ተናጋሪ የሆኑት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። እያንዳንዳችሁ በእናቱ ሆድ ውስጥ 40 ቀን በፍትወት ጠብታ ወይም ኑጥፋ ሆኖ ይሰበሰባል። ለ40 ቀናት የረጋ ደም ወይም ሐላቅ ሆኖ ይቆያል። ለ40 ቀናት ቆራጭ ስጋ ወይም ሙድጋ ይሆናል። ከዚያም መላኢካ ይላክና ነፍስ ይዘራበታል። በአራት ነገራትም ይታዘዛል። ሲሳይን ወይም ሪዝቅ፣ ዕድሜውን፣ ስራውን እንዲሁም የጀነት ወይም የእሳት መሆኑ እንዲጻፍ ይታዘዛል። ያለ እርሱ ሌላ አምላክ በሌለው በአላህ እምላለሁ። ከእናንተ አንዳችሁ የጀነት ሰዎችን ስራ ይሰራል፣ በእሱና በጀነት መካከል የአንድ ክንድ ርቀት ብቻ እስኪቀር ድረስ። ከዚያም ቀጠሮ ይቀድመውና የእሳት ሰዎችን ስራ ይሰራል፣ እሳትንም ይገባታል። ደግሞም ከእናንተ አንዱ የእሳት ሰዎችን ስራ ይሰራል፣ በእሱና በእሳት መካከል የአንድ ክንድ ያህል ርቀት እስኪቀር ድረስ። ከዚያም ቀጠሮ ይቀድመውና የጀነት ሰዎችን ስራ ይሰራል፣ ጀነትንም ይገባታል። ቡኻሪና ሙስሊም ዘግበውታል። اللهم حسنا عاقبتنا في الأمور كلها